ጤና ይስጥልኝ ውድ አድማጭ ተመልካቾቻችን እንደምን አላችሁ? ይህ አንበሳ ላዮን ኒውስ ነው። ለሰዓቱ መደመጥ አለባቸው ያልናቸውን በርካታ የጦር ግንባር መረጃዎችን ይዘን ቀርበናል። የብልጽግና ወታደራዊ ሄሊኮፕተር ስለመከስከሷ እንዲሁም የፋኖ ኃይሎች የድሮን መቃወሚያና በርካታ የአየር ኃይል ስልጠናዎችን ስለመውሰዳቸው የሚያሳይ መረጃ ወጥቷል። ከዚህ ጋር በተያያዘ ይህንን በዝርዝር እናስደምጣችኋለን። በጎጃምና በወሎ መሬት ያንቀጠቀጡ የፋኖ ከፍተኛ አመራሮች የመሯቸው ከባድ ውጊያዎች ተደርገዋል። በእነዚህ ውጊያዎች በርካታ የአገዛዙ ወታደሮች ተደምስሰዋል፣ ኮሎኔሎች ጭምር ተገድለዋል። ይህንም በዝርዝር እንመለከታቸዋለን። እንዲሁ በሸዋ በተደረገ ውጊያ የብልጽግና ዙ-23 በፋኖ ኃይሎች ዶሽቃ መመታቱም ታውቋል። ከዚህ ጋርም በተያያዘ የደረሰን መረጃ አለ። እያንዳንዱን መረጃ በዝርዝር እንመለከተዋለን። በቀጥታ ወደ መረጃዎቹም የብልጽግና የጦር ሄሊኮፕተር በሱዳን ድንበር ተመቶ መውደቁ ሲሰማ በሱዳን በኩል ፋኖ ከአልቡርሃን ጦር ጋር ተጣምሮ ወጋን ሲሉ የብልጽግና ጄኔራሎች ከሰሱ። ፋኖ በሱዳን በኩል የአየር መቃወሚያና ድሮንን እንዴት መጣል እንዳለበት የሚያሳዩ ቀጥተኛ የመሬት ላይ ወታደራዊ ልምምዶችን እያደረገ መሆኑም ተነግሯል። የብልጽግና አገዛዝ በቀጠናው ታላቅ የዲፕሎማሲና የወታደራዊ ኪሳራ ውስጥ የከተተ ሌላ አዲስ ሰበር መረጃም አሁን ደርሶናል። በሱዳን ድንበር አካባቢ ወታደራዊ ድጋፍ ስታደርግ የነበረችው የአገዛዙ የጦር ሄሊኮፕተር ተመታም መውደቋ የተሰማ ሲሆን የብልጽግና ጀነራሎች ፋኖ ከጀነራል አልቡርሃን የሱዳን ጦር ጋር ተጣምሮ ወቅቶናል ሲሉም ከፍተኛ ክስን ሰንዝረዋል። በኢትዮጵያ በሱዳን ድንበር አካባቢም የተደቀነ ወታደራዊ ውጥረት ወደ ከፋ ምዕራፍ መሸጋገሩን የሚያሳዩ ተደጋጋሚ መረጃዎችም እየወጡ ነው። በትላንትናው ዕለት ቻይና ሰራሽ እንደሆነች የተነገረላት የብልጽግና መንግስት ተዋጊ ሄሊኮፕተር በሱዳን ድንበር አካባቢ ተመታም ሙሉ በሙሉ ወደ አመድነትም ተቀይራለች። ይህች ተዋጊ ሄሊኮፕተር የተከሰከሰችው በጀነራል አብዱል ፈታህ አልቡርሃን በሚመራው የሱዳን መንግስት ጦርና በጀነራል መሐመድ ሐምዳን ደጋሎም ሄሜቲን በሚመራው የፈጥኖ ድጋፍ ኃይል አርኤስኤፍ መካከል እየተደረገ ባለው ጦርነት ለሄሜቲ ኃይሎች የአየር ላይ ሽፋን ለመስጠት ስትንቀሳቀስ በሱዳን ጦር በተተኮሰ የአየር መከላከያ መሳሪያ መሆኑም ታውቋል። በመሬት ላይም የአብይ አህመድ መከላከያ ሰራዊት ከሐምዳን ደጋሎ ሄሜቲ ጦር ጋር ተጣምሮ ቢዋጋም ከፍተኛና አሰቃቂ ሽንፈት እንደገጠመው ከስፍራው የሚወጡ መረጃዎችም ያመላክታሉ። ወታደራዊ ተንታኞች እንደሚሉት ጠቅላይ ሚኒስትር አብይ አህመድ የተባበሩት አረብ ኤምሬት የአቡዳቢውን መሪም ቢን ዛይድን ስልታዊ ጥቅም ለማስጠበቅ ሲሉም በማይመለከታቸው የሱዳን የውስጥ ጦርነት ጣልቃ በመግባት የኢትዮጵያን ሰራዊትና ንብረት በተደጋጋሚ ለከፋ ሽንፈት እየዳረጉት ይገኛሉ ሲሉም የመረጃ ምንጮቹ ገልጸዋል። ይህ በእንዲህ እንዳለ የብልጽግና ጀነራሎች በሱዳን ድንበር በደረሰባቸው ወታደራዊ ውድቀት ሳቢያ በፋኖ ኃይሎች ላይ ከባድ ክስ ማቅረብም ጀምረዋል። የብልጽግና ጀነራሎች ለአለቃቸው አብይ አህመድ ባቀረቡት ሪፖርት የፋኖ ኃይሎች በቀጥታ ከአልቡርሃን ወታደሮች ጋር ግንባር በመፍጠር የእኛን ወታደር ወቅተዋል ሲሉም ተናግረዋል። አክለውም ፋኖ በአሁኑ ወቅት በሱዳን ምድር በተግባር የሚታገዝ የአየር መከላከያና የአየር መቃወሚያ ስልጠናዎችን እየወሰደ መሆኑን፣ ድሮን እንዴት መጥቶ መጣል እንዳለበት ከአልቡርሃን መንግስት መሳሪያና ቴክኒካዊ ድጋፍ እያገኘ መሆኑን እንደ ትልቅ የህልውና ስጋት በመቁጠር የብልጽግና ጀነራሎች ለጠቅላይ ሚኒስትር አብይ አህመድ አስቸኳይ ሪፖርት ማቅረባቸውንም የውስጥ ምንጮች ገልጸዋል። የአብይ አህመድ መንግስት በሱዳን የውስጥ ቀውስ የሐምዳን ደጋሎን ሄሜቲን ኃይሎችን በመሬት ላይ የኢትዮጵያ ወታደሮችን እስከ ማሰለፍ በአየር ኃይል ድጋፍ እስከ መስጠት በኢትዮጵያ ግዛት ውስጥ ምስጢራዊ የስልጠና ቦታዎችን ማዘጋጀትና ሰፊ ሎጂስቲክ ማቅረብ ላይ ተጠምዶ የቆየ ሲሆን የሱዳን መሪ ጀነራል አልቡርሃን ከወራት በፊት የኢትዮጵያን መንግስት እንበቀለዋለን ብለው በይፋ መግለጫ መስጠታቸውም የሚታወስ ነው። አሁን ላይ በሱዳን በኩል የተፈጠረው ወታደራዊ ውጥረትና የሄሊኮፕተር መገየት የፋኖን ቀጠናዊ ዲፕሎማሲያዊና ወታደራዊ አቅም ያሳደገ ሲሆን በአንጻሩ የአራት ኪሎን አገዛዝ ወደ ከፋ ዲፕሎማሲያዊ ማጥ ውስጥ የከተተው ሆኗል ሲሉ የፖለቲካ ምሁራንም ይተነትናሉ።
አሁን በቀጥታ በሰበር ዜናዎች ወደ ተጨናነቀው የአማራ ክልል የጦር ግንባር መረጃችን አልፋለሁ። በቅድሚያም ከወሎ ግንባር የተሰሙ ሰበር ዜናዎችን አስቀድማለሁ። በአፋብን ምኒልክ እዝ 102ኛ ኮር 12ኛ ክፍለ ጦር አርበኞች በአገዛዙ ሰራዊት ላይ መብረቃዊ ጥቃት በመፈጸም ድል መቀዳጀታቸውን አስታወቁ። የ102ኛ ኮር የጥንካሬ ምልክት የሆነው የ12ኛ ክፍለ ጦር በትላንትና ዕለት በተለያዩ አቅጣጫ የመጣውን የአገዛዙን ሰራዊት ቀለበት ውስጥ በማስገባት ደመሰስኩኝ አለ። የአገዛዙ ስርዓት ያለ የሌለ ኃይሉን በመያዝ ውጊያ የከፈተባቸው ቀጠናዎች በዞበልና በራማ በኩል በተለምዶም ፀሐይ መግቢያ ድረስ አሰላለፍ በማድረግ እንቅስቃሴ ያደረገ ቢሆንም የ12ኛ የፋኖ ክፍለ ጦር አናብስቶች በመልሶ ማጥቃት መከላከል በሁሉም ግንባር ጥቃት በመፈጸማቸው የአገዛዙ ኃይል በሽንፈት ወደ ኋላ ተመልሷል። የ12ኛ ክፍለ ጦር አንደኛና ሶስተኛ ሻለቃ ረመጦቹ ከቁይ ጋሪያ ቡኩ እስከ ጎቡም ጋሪያ በመዘርጋት በወሰዱት እርምጃ የብልጽግና ኃይልን ቀለበት ውስጥ በማስገባት ከስናይፐር መትረየስ አልሞ ተኳሽ የተረፈውን የአገዛዙን ሰራዊት ሙትና ቁስለኛውን ሳያነሳም ወደ መንደፈራ ቀበሌም እየፈረጠጠ እንዲመለስ አድርገውታል። የብልጽግና ኃይል በዚያ አውደ ውጊያ የራሱን የሻለቃና የሻምበል አመራሮችን አስከሬን ሳያነሳ በመሸሹም ምን ያክል ጨካኝና ክብር የለሽ መሆኑን በጋድ ያሳየበት ተራ የወንብድና ቡድን መሆኑን አሳይቷል ሲሉም እማኞች ተናግረዋል። በተጨማሪም የቀድሞ ታጠቅ ክፍለ ጦር የአሁኑ 65ኛ ክፍለ ጦር የብልጽግና ወታደር ኃይል ላይ ሚዛን በማዛባት ሞርተር 82ን በመጠቀምና ሻለቃዎችን ከኮባ ወደ ጎለሽና ዳልቻም በማስጠጋት የብልጽግና ኃይል ባልጠበቀውና ባላሰበበት ሁኔታ በመብረቃዊ ጥቃት በመምታት ወደ ኋላ እንዲያፈገፍግም አድርገውታል። የፋኖ ኃይሎች 65ኛ ክፍለ ጦር ረመጦቹም የብልጽግናን የአገዛዙን ወታደር እንዳይንቀሳቀስ በማድረግ ከሃብሎ መንደር እስከ ጎቡ ጋሪያ በመዘርጋት ዋጋም አስከፍለውታል ሲሉ የዓይን እማኞች ነግረውናል። በተመሳሳይ ሁኔታ የ102ኛ ኮር ቃኝ በዋልካ መንደር በኩል በመግባት አሰብሰፉ የመጣውን የብልጽግናን ኃይል አከርካሪውን የሰበሩ ሲሆን እንዲሁም የ101ኛ ኮር የ11ኛ ክፍለ ጦር አንደኛ ሻለቃ አናብስቶች ወንድሞቻቸውን በማገዝ በአርበኛ ጌት እየከበደ እየተመሩ ወደ ጮቢ በርና ከላይ የተጠቀሰውን ቦታ በመሸፈን ታሪካቸውን በቀይ ቀለም ጽፈዋል ሲሉ እማኞች ገልጸዋል። የብልጽግና ኃይል 3 መድፍና 1 ዙ 23 እንዲሁም 120 ሞርተር በማሰለፍ ሆርማትና መንደፈራ ከባድ መሳሪያ በማስወንጨፍ ሙሉ አቅሙን የተጠቀመ ቢሆንም የ102ኛ ኮር ክንደ ብርቶቹን መቋቋም ባለመቻሉ ካለበት ቦታ እንዳይንቀሳቀስ ተደርጎ የገባው የአገዛዙ ኃይል እንዳይወጣም ሆኗል ሲሉ እማኞች ተናግረዋል። በመሆኑም የብልጽግና ሰራዊት በሁሉም አቅጣጫ ወደ ኋላ በመመለስ ወታደራዊ መረጃና ኦፔል የሌለው የብልጽግና መራሹ አምባገነኑ ስርዓት በግምትና በቸልተኝነት የከባድ መሳሪያ ድብደባ በማድረግ በአማራ ሕዝብ ላይ በአዲስ ቀኝና በጆሮታ ቀበሌዎች ላይ ግብር የሆነውን ጦርነት የማይመለከታቸውን 4 ሲቪል አርሶ አደሮችን ሕይወት ቀጥፏል። ከሞቱ ሲቪሎች መካከል የ80 ዓመቱም ሽማግሌ የ04 ጃርቶ ቀበሌም አቶ ጉብሳ ገብረ ሕይወትና ዘሃራ ዑመር የ8 ዓመት ሕፃን እንዲሁም የ05 አዲስ ቀኝ ቀበሌ አቶ መሐመድ ኩቢም የ50 ዓመት አዛውንትና ዓለምነሽ እያሴ የ43 ዓመት ዕድሜም ከሟቾች መካከል ይገኙበታል የተባለው የአንድ ቤተሰብ አባል የአቶ ጉብሳ ገብረ ሕይወት ልጅ ድርብ ገብሳ ሙሉ ቢሰጠኝ እንዲሁም የአቶ መሐመድ ኩቢ ባለቤትና ልጆች በሙሉ ከፍተኛ ቁስለኛ በመሆን በሞትና በሕይወት መካከል ይገኛሉ። በመጨረሻም በዛሬው ዕለት በ12ኛ ክፍለ ጦር በዚህ አውደ ውጊያ የተገኙ የፋኖ ኃይሎችን ድልና የብልጽግና ወታደሮችን የንብረት ኪሳራ በዝርዝር እንደሚከተለው እንገልጸዋለን። አንደኛ 28 ኤኬ ክላሽንኮቭ መሳሪያ በፋኖ ተማርኳል። ሁለተኛ 670 የክላሽ ጥይት ተተኳሽም ተማርኳል። ሶስተኛ 1834 የመትረየስ ጥይቶች በፋኖ ተይዘዋል። አራተኛ 6 የብሬን ሸንሸል በፋኖ ተይዘዋል። አምስተኛ 434 የድሽቃ ተተኳሾች በፋኖ ተማርከዋል። አምስተኛ አንድ አይኮም መገናኛ ሬዲዮ በፋኖ ቁጥጥር ስር ገብቷል። ስድስተኛ 38 ወታደራዊ ሻንጣዎች በፋኖ ኃይሎች እጅ ገብተዋል። ሰባተኛ 42
ሬንኮት የዝናብ ልብስ በፋኖ እጅ ገብቷል። 8ኛ 32 ወታደራዊ የውሃ ኮዳዎችና 18 F1 ቦምቦች በፋኖ እጅ ገብተዋል። 89 የአገዛዙ ወታደሮች ሲደመሰሱ የተማረከውና የቆሰለው የብልጽግና ወታደርም 60 መሆኑን ከቦታው አረጋግጠናል። ምንጫችን የአፋብን ምኒልክ እዝ ህዝብ ግንኙነት መምሪያ ነው። የምኒልክ እዝ በዚህ ብቻ አላበቃም። የጀብደኛው ምኒልክ እዝ አሃዶች የብልጽግናን ኃይል ወደ ገዢ ቦታ ስቦ በማስገባት በሌሎች ግንባሮችም ታላቅ ጀብዱ ፈጽመዋል። 106ኛ ኮር 22ኛ ክፍለ ጦርና 303ኛ ኮር 81ኛ ክፍለ ጦር በጥምረት በዛሬው ዕለት ሰኔ 19 ቀን 2018 ዓ.ም ከጀግኖቹ መፍለቂያ መቄት ምድር የብልጽግናን ኃይል ሲወቁት መዋላቸውን አስታውቀዋል። የአገዛዙ ሰራዊት በመድፍ ታግዞም ጠዋት 12 ሰዓት ውጊያ የጀመረ ሲሆን እስከ ቀኑ 8 ሰዓት በዘለቀው አውደ ውጊያም በርካታው የብልጽግና ኃይል ጥምር ሰራዊት ሙትና ቁስለኛም ተደርጓል። በመከላከያ ሰራዊት ሚሊሻና ፖሊስ ታግዞም ወደ ሞት ቦታ የገሰገሰው የኦህዴድ ብአዴን የአገዛዙ ሰራዊት በመቄት ወረዳ ተራራዎች ላይ ሲደመሰስ ገሚሱ ደግሞ ቁስለኛ ተደርጓል ሲሉ የአካባቢው ነዋሪዎችም ለሚዲያችን ተናግረዋል። በሲስጊ በሃና መኳትና በወቄጣ ሜዳና ተራራዎች ባለሞ ተኳሽ ፋኖችም የአገዛዙ ኃይል እንደ ቅጠል ረግፏል። የብልጽግና ሰራዊት በበኩሉ የመቄትን ዛፍና ምድር በመድፍ ሞርተር 82 ሲደበድብ ውሏል። በዚህም የአገዛዙ ኃይል የአማራን ህዝብ የማጥፋት ግስጋሴ ከ11 ጊዜ በላይ የመድፍ ቅንቡላና 15 የሞርተር ቅንቡላ ሲወረወር የዋለ ሲሆን አገዛዙ በበርካታ አርሶ አደር ንብረቶችና ዛፎች ጭምር ውድመት አድርሷል ሲሉ እማኞች በዚህ ግንባር የነበረውን ሁነትም ገልጸዋል። በዚህኛው ግንባር አውደ ውጊያ በብልጽግና ላይ የደረሰውን ሰብአዊና ቁሳዊ ኪሳራ ስንመለከት በብልጽግና በኩል ከ17 በላይ ኮማንዶች ተደምስሰዋል። 31 ደግሞ ቆስለኛ ሲሆኑ በሁለት አምቡላንስና በ4 ባጃጅ ወደ ፍላቂት ሲያመላልሷቸው መዋላቸውን የአፋብን ምኒልክ እዝ ህዝብ ግንኙነት ለሚዲያችን ገልጿል። ወደ ጎጃሙ መሬት ያንቀጠቀጠ የደጋዳሞት መረጃ ከማለፋችን በፊት ሸዋ ምድር ላይ የአገዛዙ ዙ 23 በፋኖ ዶሽቃ የተመታበትን አንድ የጦር ግንባር መረጃ እናጋራችሁ። ከሰምኮር ነበልባለ ክፍለ ጦር መብረቁ ሻለቃ በየረርና ከረዩ አውራጃም ኢርቢውቱ ቀበሌ ላይ ድል መቀናጀቱን አስታወቀ። የአፋብን ሸዋ ጠቅላይ ግዛት እዝ አሳምነው እዝ ከሰምኮር ነበልባለ ክፍለ ጦር መብረቁ ሻለቃ በብልጽግናው ጥምር ጦር ላይ ታላቅ ገድል ፈጽሟል። ከምንጃር ሸንኮራ በኩል ተንቀሳቅሶ በዙ 23 በሞርተርና በድሽቃ ሽፋን እየሰጠ ወደ እሪንቡቱ ቀበሌ ለመግባትና የነበልባለ ክፍለ ጦር መብረቁ ሻለቃን ለማፈን የተንቀሳቀሰው የብልጽግና ኃይል ክፉኛም ተመቷል። በዚህ እልህ አስጨራሽ አውደ ውጊያ የብልጽግና ከባድ መሳሪያ ዙ 23 በፋኖ ደሽቃ በመመታቱ ወደ ኋላ ይዞ ለመመለስም ተገዷል። በመሸነፉ ክፉኛ የተበሳጨው የብልጽግና ሰራዊት አጸፋውን ወደ ንጹሐንም አዙሯል። በዚህም በዶሽቃዎቹና በሞርተሮቹ የንጹሐን መንደር በመደብደብ በ7 ግለሰቦች ላይ ጉዳትን አደርሷል። አሁን በቀጥታ ወደ ጎጃም አለፋለሁ። በቋሪትና ሐሙስ ገበያ ግንባሮች በደረሰባቸው ብርቱ ምት የአገዛዙ 2 ክፍለ ጦሮች መበታተናቸውና የ76ኛ ክፍለ ጦር አዛዥ ኮሎኔል አበራን ጨምሮ ከፍተኛ መኮንኖች መገደላቸው ተገለጠ። በ8ኛ ቀኑ ላይ በደረሰው እልህ አስጨራሽ አውደ ውጊያ ዛሬ ላይ በፋኖ ኃይሎች በተወሰደ መብረቃዊ የማጥቃት እርምጃ የአገዛዙ የምስራቅ እዝ ኮሮች በሆኑት የ79ኛና 76ኛ ክፍለ ጦር ሰራዊት አባላት ላይ ከባድ ወታደራዊ ኪሳራ መድረሱን፣ ሰራዊቱ ሙሉ በሙሉ መበታተኑም ተረጋገጠ። ከግንባር የደረሰን መረጃ እንደሚያመላክተው በሐሙስ ገበያ ግንባር ላይ በደረሰበት የማያዳግም የፋኖ ክንድ ምት የብልጽግና ኃይል በወታደራዊ ቋንቋ መበታተን የሚባል ደረጃ ፈጽሞ የተመሰቃቀለ ሲሆን የተረፉት አባላቱም በነጭ ውሃና በበትር ቀበሌ
ግራና ቀኝ ባሉ ቁልቁለቶች ላይ ተንጠባጥበው እየሸሹ ባሉበት ወቅት በፋኖ ኃይሎች እየተለቀሙ እንደሚገኙ የመረጃ ምንጮቻችን ገልጸዋል። የህዝባዊ ኃይሉ የማጥቃት ስልት ፋታ የማይሰጥና እጅግ ፈጣን መነቃቃት ያለበት በመሆኑ የአገዛዙ ጦር ሊቋቋመው ያልቻለ ሲሆን አብዛኞቹ የብልጽግና መስመራዊ መኮንኖች በፋኖ የድሽቃና የአልሞ ተኳሽ መሳሪያዎች ኢላማ ተደርገው በመመታታቸው የእዝ ሰንሰለቱ ተበጣሶም ሰራዊቱ እንዲበተን ዋነኛ ምክንያት ሆኗል። በዚህ አውደ ውጊያ የ76ኛ ክፍለ ጦር ዋና አዛዥ ሆነው ኮሎኔል አበራ እንዲሁም የ79ኛ ክፍለ ጦር የአንድ ሬጂመንት አዛዥ ሆነው ሌተናል ኮሎኔል በቀለም በፋኖ ሰራዊት የተደመሰሱ ሲሆን የ76ኛ ክፍለ ጦር የዘመቻ አዛዥም ከሁለት ቀናት በፊት በጢሊምቡ ጥል ግንባር መመታቱም ይታወሳል። በዚህም ሳቢያ እስካሁን ባለው መረጃ መሰረት 2 ድሽቃ 3 ብሬንና በርከት ያለ የክላሽንኮቭ የጦር መሳሪያዎች በፋኖ ኃይል እጅም ሊማረኩ ችለዋል። በአሁኑ ሰዓት የብልጽግና ኃይል ሞተራይዝድ ሻለቃ ቋሪት መገንጠያ ላይ ሆና በአንድ የዙ 23 ከባድ መሳሪያ ተኩስ የከፈተች ቢሆንም የፋኖን ብርቱ ግስጋሴና ጥቃት መቋቋም ባለመቻሏ መሳሪያዋን ወደ ኋላ እየጎተተች ለማፈግፈግም ተገዳለች ተብሏል። በዚህ ታሪካዊ የሐሙስ ገበያ ግንባር ውጊያ ላይ የፋኖ ኃይሎች ከፍተኛ ወታደራዊ ቅንጅት ያሳዩ ሲሆን የደጋዳሞቱ ሻለቃ ትላንት ምሽት ወደ ግንባር የገባው የ206ኛ ኮር 24ኛ ክፍለ ጦር የቃኝና መሐንዲስ ሻለቃ እንዲሁም የወረዳው የጎበዝ አለቃ ጦር በጋራ ሆነው የብልጽግናን ኃይል መቀጥቀጣቸውንም አስታውቀዋል። የብልጽግና እንቅስቃሴን ሙሉ በሙሉ ለመገደብና የማምለጫ መንገዶችን ለመዝጋት በተሰራው ስልታዊ ስራ የ201ኛ ኮር 54ኛ ክፍለ ጦር በአረፉ በኩል ያለውን መውጫ ቀዳዳ ያጠረ ሲሆን በደንበጫ ክብር ተመስገን ሻለቃ ደግሞ የብልጽግናን ኃይል ወደ ደንበጫ አቅጣጫ እንዳይንቀሳቀስ መንገዶችን ዘግቶ በመያዝ በውጊያው ላይ የላቀ ተጋድሎን እያደረጉ ይገኛሉ። በአሁኑ ሰዓትም በአካባቢው የተጀመረውና የአገዛዙን ጦር ክፉኛ ያዳከመው ይኸው አውደ ውጊያ በተለያዩ ግንባሮች አሁንም በከፍተኛ ሁኔታ መቀጠሉም ታውቋል። አሁን ይህንን ዜና እየቀዳን ባለንበት ሰዓት ጭምር 2 የሻለቃ አመራሮች ከተገደሉት 2 ኮሎኔሎች ውጪ ማለት ነው 2 የሻለቃ አመራሮች የሻለቃነት ማዕረግ ያላቸው በፋኖ መማረካቸውንም አረጋግጠናል። ይህንንም በዝርዝር ይዘነው እንመለሳለን።